ለካ ሰው ወዶ አይደለም ሁለተኛ ሶስተኛ ደግሞ ስደት የሚሰደደው ማለት ነው። ኢትዮጵያ መታችሁ ደህና ስራ እየሰራችሁ በሆነ ምክንያት እንደገና እንደ አዲስ ትወርቃላችሁ፣ እንደገና እንደ አዲስ ትጀምራላችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ውድና የተከበራችሁ የቻናል ተከታታዮች እንደምን አላችሁ? እኔ ሰላም ነኝ አልሐምዱሊላህ። እንግዲህ ቪዲዮ ላይክ በማድረግ በቀናነት ጀምሩት እያልኩኝ አሁን ወደ ጉዳይ ሄዳለሁኝ። ምላችሁ ፈልጌ ነው። በቃ እኔ አሁን አልሐምዱሊላህ ደህና ተለምዶልኝ እየሰራሁኝ ነበረ። ደግሞ ያው በልማት ጉዳይ ተብሎ ደግሞ ቤት ፈረሰ፣ ኮልደር ልማት ተጀመረ፣ አስፋልት ምናምን ተቆፈረ። በቃ ያ ሆኖ እያለ ረመዳንን በቃ ልፋት ያው መቼም ስራ ኢባዳ ነው ብለን አልሐምዱሊላህ ብለን በስራ አሳለፍን። አንድም ቀን ረመዳንን ከመጀመሪያው እስከ መጨረሻው ማለት ነው በልፋት እንደዚህ ልክ እንደምታይ በቁፋሮ ምናምን ያሳለፍ ነው። ግን አልሐምዱሊላህ ብለን 3 ወር ካለፈ በኋላ በቃ አገር ሰላም ሆነ እንግዲህ ምናምን ብለን ያው አስፓልቱ ይሄ እንትንም ባይለብስ ማለት ነው። ይሄ ከእንደ ካርታሜ እንደ አስፓልቱ ባይሰራም ኮሪደሩ ተሞልቶ ነበር። ይሄ አሁን እየቆፈሩ ያለው ቦታ መጀመሪያ ተቆፍሮ ነበረ። ይሄ የሚቆፈርበት ቦታ ላይ ያው ሁላችንም ቤት አፍርሰን ወደ ኋላ ቦታ ለቀን ገብተን ሰርተን ማለት ነው። እና ደህና እየሰራን ነበረ። እንደገና የተቆፈረ ደግሞ በቃ ያ ሁሉ ያስለመዳችሁት እንደገና ከ3 ወር በኋላ ስትጀምሩ መቼም ገበያው እንደ መጀመሪያው ይሆናል ብለን አንጠብቅምም፣ አይሆንምም። ደግሞ ግን ደግሞ መልሰን ደግሞ አስለምደን ትንሽ የተወሰነ እንቅስቃሴ ያለ ምናምን ብለን ነበረ። ቢያንስ ያለንን እንኳን ለማጣራት የገዛነውን እቃ እንኳን ለማጣራት ማለት ነው። ብዙ አሁን ኤክስፓየርድ የሚያደርጉ እቃዎች አሉ። ያን እንኳን እንትን እንዳይልብን እንዳይከስርብን እንኳን እየሞከርን ነበር ለማጣራት። አዮ ተባራሪም ቢሆን ማለት ነው። ደግሞ መልሰው ይኸው እንደዚህ ተቆፈረ። አርፎ እንደገና ስራ አርፈው እንደገና ያው ኮሪደሩ ልማቱ ለእኛ ነው፣ ልማትን እንደግፋለን። ግን ስራ ተደርጎ ለህዝቡም ቢያልቅልን ጥሩ ነበረ። ግን ደግሞ ዛሬ ይቆፈራል፣ 1-3 ቀን ይቆፈራል፣ 1-3 ቀን ይሰራና ደግሞ ጸጥ ይላል። እንደገና ደግሞ መልሶ ደግሞ ይጀመራል ማለት ሰርተው አሁን ወደፊታችን ክረምት ነው የሚመጣውና ውሃ አሁን ስታዩት ይሄ የሚቆፈረው ቦታ ቶሎ ካላለቀ ውሃ ነው የሚገባበት። ውሃ ይሞላዋል። ልጆች አሁን ዘለው ቢገቡ አደጋው የከፋ ነው የሚሆነው። እና መለላችሁ ፈልጌ ነው። አንዳንዴ በቃ ስኬት አሁን ተሳካል፣ በቃ አልሄድም በትንሽም ቢሆን ራሴን እያስተዳደርኩ ነው ብላችሁ ተስፋ አድርጋችሁ ስራችሁን እየሰራችሁ እያለ የሆነ ነገር ብቻ ይመጣና ያሰናክላችኋል። ደግሞ ትወርቃላችሁ፣ ደግሞ መልሳችሁ ትነሳላችሁ። በዚህ መሀል በቃ የሆነ ተስፋ መቁረጥ ውስጥ ትገባላችሁ። መቼም ሰው ከፍ ብሎ ደህና እየሰራችሁ ደግሞ ወርቃችሁ ደግሞ ደግማችሁ መቼም 2-3 ጊዜ እየወደቃችሁ ዝም ብላችሁ እዛ ቦታ ላይ ተቀመጡ እና አማራጭ ሲጠፋ ያው ዳግም 3-4 ጊዜ ስደት እንሰደዳለን ማለት ነው። ያው ማለት በሰው ደግሞ ሄደች ምናምን እንላለን። ግን ወደው አይደለም እንደዛ ደግሞ ነው የሚሄዱት ማለት ነው። ወይ መተው ነገሮች እንዳላሰቡት ይሆን ያገኙትና ይሄዳሉ ተመልሰው፣ ወይ ደግሞ መተው እጃቸው ላይ ያለው ብር በሆነ ባልሆነው ነገር ደግሞ አዲስ ስትመጡ ብሩም የሚያልቅ አይመስልም። እንትን ለቤተሰብ ለምን ይባልና በትንትን ይላል። ከዛ በኋላ ልክ መጨረሻ ላይ ሲደርስ ነው እንደገና የምትባንኑ ከእንቅልፋችሁ እንደመባነን ያክል ማለት ነው። ያን ከባነናችሁ በኋላ ደግሞ የምትይዙት የምትጨብጡት ይጠፋል። ከዛ በኋላ እንደገና ምን በቃ መፍትሄ ሆኖ የሚታየው ምንድነው? ወደ ስደት መሄድ ነው። አማራጭ የለማ። ሌላ 3ኛው ምክንያት ደግሞ ወይ ደግሞ ብሩን ይዛችሁት አንዳንዴ ድንግር ምን ልስራ ሰውም ስታማክሩ እንደዚህ በሰራ ብትሏቸው ማለት ነው። የዛሬ ሰው ማንም ይሁን ማንም ስራውም ላይ ያለ ይሁን የሌለ ማንም ሰው ለእናንተ ጥሩ ነገር ያዋጣል ብሎ የሚነግራችሁ አንድም ሰው የለም። በዚሁ አጋጣሚ የምነግራችሁ ነገር ማንኛውንም ልቦናችሁ ያዘዛችሁን ለመስራት ፍላጎት ያላችሁን ስራ ዝም ብላችሁ ጀምሩት። ኢንሻአላህ ላንተ ወክል አድርጋችሁ ማለት ነው እንጂ ማንንም እከሌ ቤተሰቤ ነው እና ይነግረኛል ብትሉ ማንም ያዋጣል ብሎ አይነግራችሁም። ጀምራችሁ ክሰሩ። በቃ የጀመረ እኮ ነው የሚከስረው። ያልጀመረ መቼም አይከስርም ማለት ከሳራንም ትርፍንም የምታስተናግዱት ስራው ላይ ስትገቡበት ነውና በዚሁ አጋጣሚ ስራ ለመጀመር መታችሁ ወደ ኢትዮጵያ ያሰባችሁ ማንንም አታማክሩ። በቃ እናንተ በቃ ብቻ ለስራው ፍላጎት ያላችሁን ስራ ስሩ። በቃ ሞክሩት። ደግሞ ኢንሻአላህ ውጤታማ ትሆናላችሁ። እና ይሄን ይመስላል የኮሪደር ልማቱ። ያው እኔ ስለነደደኝ ነው አንዴ ዘጋለሁ አንዴ ከፍታለሁ። በቃ ድንግር ሲላችሁ በቃ የምትሰሩት ስራ ማለት ነው። እኔ ደግሞ ቪዲዮ ብዙ ጊዜ እየሰራሁኝ አይደለም እና እስኪ እናንተ ደግሞ ቪዲዮ ላይክ በማድረግ ጀምሩልኝ። ስደት ከመሰደድ ዳግም ማለት ነው እኔ ሀገሬ ላይ ሰርቼ እንድቀየር አድርጉኝ እላችኋለሁ። አሁን እንግዲህ እዚህ ጋር
ቆፍረው ጨርሰው እንትን እያደረጉ ነው። ይሄ ኮለን እያስገቡ ነው። ያው እንደምታው ከመኪናው ላይ ኮለኑ የሚወርደው በዚህ በምገፋዋ መኪና በስካባተር ነው የምትቆፍረው። እሷ ናት የምታወርደውም ሲሚንቶውን እዩት፣ እንደዚህ እየተሽከረከረች አሁን ይዘዋለች። እዩት፣ ኮለኑን ይዛ እዚህ ላይ ያስገቡ ነው። ደግሞ አሁን ይሄ ኮለኑ ገብቶ 15 ቀን 20 ቀን እንግዲህ ደግሞ አሁን አይሰራም። በቃ እዚህ ማለት አሁን ይሄን ተሻግሮ እናንተን ገበያ ለመገብየት አሁን ልጅ ልኮ ትልቅ ሰው ራሱ ለሚያዞረው ሰው ማለት ነው ወላሂ ያዞራል። እኔ ራሱ ለመሻገር በአልጋ ላይ ሆኖ ማለት ነው እፈራለሁኝ፣ ያዞረኛል። እና እንደኔ ደግሞ የሚያዞረው ሰው አለ መሻገር የማይችል ልጆች ይፈራሉ፣ መሻገር አይችሉም ማለት እንደዛ እየሆነ ስላለ ገበያችሁ በቃ ሙትት ነው የሚለው ማለት ነው። እንደውም በዋጋ መጨመር ገበያ ራሱ ሙቷል ራሱን ችሎ። ይሄ ነገር ደግሞ ሲጨመርበት አስቡት። እና ይወት እንደዚህ ታደርግና ታቀርብላቸዋለች። እነሱ ደግሞ የተጋገዙና ወደ መሬት ገፋ ያደርጉና ያወርዷታል ማለት ነው። እችን ኮለን ይሄ ኮለን አሁን ተዟዙሯል ተብሎ ተመለሰ። እንደገና ዙሮ ሊያመጣው ነው። የሆነች ቅርጽ አለ ማለት ስክስክት እንዲል እቺ ወደ ፊት ያኛው ከወደ ኋላ መሆን አለበት ብለው ይሄው አሁን አወረደች። እና ምን ልላችሁ ፈልጌ መሰላችሁ? ለማንኛውም እኔ እንደዚህ ስላልኳችሁ ተስፋ ቁረጡ እያልኩኝ አይደለም። በቃ ስራ ጀምሩ፣ ስራ ስሩ። እንደመጣችሁ ወደ ስራ ከገባችሁ ኢትዮጵያ ላይ ይኖራል። እንደውም ለእኛ ለአረብ ሀገር ለመጣ ነው እንጂ የሚከብደው ኢትዮጵያ ውስጥ ላሉ ዘና ብለው እነሱ ናቸው የሚኖሩት ያለ ሀሳብ ያለ ሂሳብ የሚኖሩት ማለት ነው። እኛ ግን በቃ በዛው ልክ ብር በመንዘር ስለለመድን በዛው ልክ እንጠብቃለን። በዛው ልክ ደግሞ መጠበቅ የለብንም። ዝቅ ብለን ሰርተን ከፍ ብለን መብላት ነው ያለብንና እንደ ምክር ቤቴም እንደ አስተያየት ነው የምነግራችሁ። እንግዲህ አሁን ጨለመባችሁት። አሁን ምንድነው የመኪናዋ ባትሪ እየበራች ነው። አሁን ይህችን ይሰራሉ። እንደዚህ ሁሌ ማታ መስከ ማታ ቢሰሩ ማለት ነው ወላሂ ቶሎ ያልቅ ነበረ። ስኬታማ እንሆን ነበረ። እዚህ ጋር ይሄው ደግሞ እየደረደሩ ነው። መሀል ላይ ክፍተት ለፍሳሽ ማጽጃ አንድ እዛ ጋር ክፍተት በየ10 ሜትሩ ምናምን ክፍተት አለው። ክፍተት ይተዋል። አያችሁት? እንደዚህ በደንብ ይገፋሉ ስክት እንድትል ማለት ነው። አልጋችን ምናምን አንስተናል አሁን ማለት ነው። አሁን ደግሞ ከዚህ ከኮሎኑ በላይ ደግሞ አልጋ ካልተደረገ አያሳልፍም። በተለይ ለሴት አያሳልፍም። እና ይሄንን ይመስላል። ሀሳብ አስተያየት ካላችሁ ጻፉልኝ፣ እቀበላለሁኝ። Gaba.